በገዳም ውስጥ የግብረ ሰዶም ልምምድ አለ ይላል። ይሄን ሰው አድምጠን ነው እንመለስ። ግብረ ሰዶም ምናምን ሲወራ እኔ አይደንቀኝም። የማይደንቀኝ ምክንያቱ ምንድነው? ቀርሞ እንደገባ ነው እኔ የተረዳሁት። እሱ የናብይ መጀመሪያ ወንድማቸው አባቱ እንዴት ሰላም ደንዛየር መጣ በካል የጳጳሱ ጋርዶች ጴንጤዎች ናቸው አሰማት። የጳጳሱ ጋርዶች ጠባቂዎች መናፍቃን ጴንጤዎች ናቸው። ያደላ አድርጎታል። ድምፃዊው አስቀድሞ የተከፈለው ገንዘብ በሙሉ ለድርጅቱ በመመለስ ነፃነቱን ማወጁ አርቲስት ቴዲ አፍሮ አዲስ አልበም እንዳዘጋጀ በሚስቱ ፖድካስት በኩል ምርጫው እንደምታውቁት ፍጻሜው በደም መፋሰስ ያበቃ ነበርና ሙዚቃው በእሳት ላይ ቤንዚን ነገር ነበር። ጭነታችንን ተመልከቱ። እኔም ነበርኩበት። ምን ያህል ሰው እንዳየው ተመልከቱት፣ ቁጥሩን ማለት ነው። ይሄን ቁጥር ስናይ ብዙዎቻችን ተፋፍረን ነው እንጂ ለካ ነው በእንደዚህ አይነት በባልዲ ነው የሚሻኑት። እንግዲህ ያሉትን ነው ፍርድ ቤት። ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምናችሁ። እኔ ያለው በጣም ደህና ነኝ። ክብሩ ይስፋ ለመድኃኒዓለም። እንግዲህ ሳምንት ውስጥ የተካሄዱ ጉዳዮች አሉ። እነሱን ሰብሰብ አድርጌ ወደ እናንተ መጥቻለሁ። ሁላችሁም ይሄን ቪዲዮ ሲጀምሩት ላይክ በማድረግ ጀምሩ። ወደ ቪዲዮ ላይክ ለምዶ ማታረጉት። ኢትዮጵያ ከነገ ጀምሮ ድፍድፍ ነዳጅ ማምረት ሙከራ እንደምትጀምር ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። እሺ ገሾን በዛ አድርጉት ለፋሲካ እንዲደርስ። በባልዲ ነው የሚሻኑት። እንግዲህ ያሉትን ነው ፍርድ ቤት። በኦቨርናይት ድሃ ሆነው አዩት። አየሽ፣ ሀብታም በኦቨርናይት ድሃ ሆኖ ሽንቱን በፖፖም ሳይሆን በባልዲ ሸና። ሽንታቸው እንዴት ነው? ቷ ደግሞ እስረኞቹ ሲናገሩ የወጡትን ማለት ነው። ልክ አንድ ሰው ሸንቶ ሲያበቃው ያጨበጭባሉ። እያሉ ያጨበጭባሉ ሽንት ሲሸኑ። ወይኔ ለሽንት ጭብጨባ ሰው ሰርግ ላይ ነው የሚጨበጨበው፣ ለሽንታቸው ይጨበጨባል። ኧረ በስመ አብ። እና እንዳይገሉኝ ብሎ ታች ቂሊንጦ አውርዱኝ አለ። ሰውየውም ታስሯል። ቀድሞ ነው የታሰረው ከነሱ። ወይኔ ስንት በአፍዘዝ አደንዘዝ መድኃኒቶች ሲንቀሳቀሱ የነበሩ ግለሰቦች በቦሌ ቡልቡላ በቁጥጥር ስር ዋሉ። እናቶቻችን እህቶቻችን መንቀሳቀስ ያቃታቸው በእናንተ ሰው ተሳቁ ሰርተሻት በይ። ዛሬ ሚያዝያ 1 2018 ዓ.ም በአዲስ አበባ በቦሌ ቡልቡላ አካባቢ የማታለልና የማደንዘዝ ስልቶችን በአፍዘዝ አደንዘዝ መድኃኒቶች በቦርሳቸው በመያዝ የበርካታ ሰዎችን ንብረትና ገንዘብ ሲዘርፉ የነበሩ 4 ሴቶች በቁጥጥር ስር ውለዋል። ዛሬ ማለዳ ብቻ 4 ስማርት ስልኮችን መዝረፋቸው ታውቋል። ነሞኒ ዱንፋ ቆሪቸ ሰሙና ማሃዶቹ አፍዘዝ አደንዘዝ ጀዳሙን ወሊን ሶቻ አቱረን ቦሌ ቡልቡላቲ ሀርካ ፋርከቲ ቀበማን ጉያ ሀርአ ኤቢለቶኮ በረኩመ ለማፍ ኩደሰዴ ፊንፊኔ ናኖ ቦሌ ቡልቡላቲ ዱበርቶኒ አፉር ቆሪቸ ሰሙና ማሃዶቹ አፍዘዝ አደንዘዝ ጀዳሙ ቦርሳ ሳኒ ኬሰቲ ቀበተኒ ነሞተ ሄዱራ ቀበኛ ፊ ማለቀ ሳማ ቱረን ሀርካ ፋርከቲ ቀበማኒቲ ጅሩ አረገነ መቆፋ ቢልቢለ ስማርቲ አፉር አከሳመን ይብሰሜራ ምንድነው ያቺ ነው ታስውስታ ወረቀት ያዟቸው ኢትዮጵያ ከሆነ ሀገር መንግስት ጋር ብድር ተፈራረመች። ብድሩም ለቅንድብ ጠርዝ ጫፍ በር ክትባት የሚሆን ነው ተብሏል። ተጨማሪ አለ። ይቺ ብድር የማይሰለቻት ሀገር አሁንም ተበድራለች። መች እንደሚከፈል ያልታወቀው ይህ ብድር ቀጣዩ ትውልድ መከራውን በልቶ እንደሚከፍለው በውሉ ላይ ተቀምጧል። ብድሩም ለጤና በሚል ማሊያ የትጥቅ ትግል ለሚያራምዱ ምስኪን ነፍሰ ገዳዮችም የሚበረከት ነው ተብሏል። ብድሩንም የተቀበሉት የገንዘብ ሚኒስቴር ዴኤታ የተበድሮ ሯጭ ቋሚ ኮሚቴ ዋና ፕሬዝዳንት ሲሆኑ ስለ ብድሩም የሚከተለውን ሐሳብ ሰንዝረዋል። እንግዲህ እንዳያችሁ ተበድረናል። ከዚህ በኋላ ግን ኢትዮጵያ አትበደር። ይሰለቻል። ሁሌ አምጡ ይሰለቻል። እኛም ደግሞ እንድናድግ ከፈለጋችሁ እናንተ እንድታግዙን የምንፈልገው ምንድነው?
ይህንን የድህነት ድልድይ አልፈን ወደ እድገት ድልድይ እንድንሻገር የድልድይ አበድሩን ነው። እሱ የናብይ የመጀመሪያ ወንድማቸው ታላቅ እንዴት ነህ? ሰላም ነው። ገንዘዬ መጣ በኃይል ዘው ደህና ነው። ገና ስንት ዓመት ነው? ወደ 75 ወደ 80 የጥንካሬ ወንድም ነው። እንግዲህ አንድ መሪ አይደል እንዳልኳችሁ ነው። ከግል ጥቅም ጋር ከግል ጉዳይ ጋር የተሳሰረ አብይ ከዚህ ነው የወጣው ገጠር ያያችሁ ከተማውን ለውጧል፣ ሀገሩን ለውጧል። ቤተሰቦቼ ከማህበረሰቡ ጋር ለውጧል ነው የሚለው። እንደዛ ነው። ዛኪር የመጀመሪያ ልጁ ነው። ቶፊቅ ሲዞር የነበረው እንደዛ ነው። አዎ እና ይሄን ነው ጅማነት ምለው የራስን ቫልዩ ማድረግ ማለት የለም። ቤትም አይደለም እኔ ያላገኘሁም እኔ ያልተጠቀምኩም አይደል ወይ ከፋ አንተ ራስህ ከሰራህ እኮ መጠቀም ትችላለህ። ስራ ነው። እኔ ራሴ ሲቆፍር ነው ይኸው አዳምጥ እንዳገኘው እኮ በምናገራቸው ነገሮች ላይ ከሰባት ዓመት በፊት ሳወራው ዛኪር መጀመሪያ ስንጀምር ወሬ ስራ ስሩ ነው የሚለው እሱ አለ። ዛሬ ታገኘ አሁንም ስራ ትክክል ነው። ከሰራት አትቸገርም። ያቢ ስራ ነው። አብይን የሚጠፋ አባታችንም ልንገራቸውና አባታችንም እንደዚህ ከስራ ጋር ሲያያዝ ሲተክስ ከሰራችሁ ይላል ትለወጣላችሁ። ያልሰራችሁ አይወድም፣ ያልተማረ ሰው አይወድም። ፋዘርም ራሱ ኦኬ። ስለዚህ ያቢ ከተማርክ ይላል የመኖር ባህሪ ይቸግርሃል። ይሄን ነገር እንግዲህ ተላግሪ ያርጆል ሰው ያኔም እኮ ብለሃል። እዚህ አጋሮ የሰራው መንግስታት ሰርተው ያውቁ ብለህ ነበር። አዎ 700 ዓመት አልቀው አንተ 700 ዓመታት ተሰርቷል መሰራት በሰዓት አመጨርስ ዶክተር ኢትዮጵያ እንግዲህ ለወጤ መልክ ከሚባሉት መሪዎች አንዱ ነው። ሌሎቹ ኢትዮጵያውያን ይናገሩ እዚህ ጉዳይ ሌላ ምን ስራ ግን ገረመህ? ዝም ብለህ እንደ ኢትዮጵያ እንዴት ስትመለከት ጃሲ አንዱ ነው። ሌላ ደግሞ አንድ ነገር እንደምታውቁ ያሉን ቃውት ነው ለማውጣት ለማስገባት ነው። አሁን ከአዲስ አበባ መጣች መንገድ ሲኖር ነው የመጣች። መንገድ ባይኖር ትመጣው ነበር ፍጹም ይሄንን ተው። እኔም እየቀረጥኩ ነው የመጣሁት። ያኔ አፈር አልነበር ስመጣ አፈር ነው አሽዋ ነው አስኪድ። ዋናው መንገድ ደግሞ እያለ ነው የባህር በር እያለ ነው። የባህር በር ሙካሪ ካለ እንኖራለን አንኖርም። በብለም መጠቀም እንችላለን አንችልም። አንዱ ስለዚህ ጉዳይ እንግዲህ የሱ ጉዳይ ተፈጥሮ የዓለም እንኳን ያስቀምጥለታል። ደመን ከሞቴ በላይ ነው ወደው ይገርማል። ከሞቴ በላይ ወደው ተናግሬ ማልጨርሰው ስለዚህ እንግዲህ በሌላም ደግሞ እያያችሁን እየቀጠልን እንደው የልማቱ ጉዳይ የዓለም ህዝብ የኢትዮጵያ ህዝብ ነው። እኔ አሁን በእነዚህ መናገር ፈልጋለሁ። እኔ እንዲያውም ዝም ብዬ ነበር፣ ግን ገነት ንጋቱ ጋር ቀርቦ የተናገረው አርቲስት ማለት ነው ፊልም የሚሰራ በጣም እሺ ፖዚቲቭ ወይ ደግሞ ልጁ ይናገር፣ አይ ፓስተሩ ይናገር፣ ይሄ ነው ብሎ ይናገር። ፓስተር ሲል ግን ለምሳሌ እኔ ኦርቶዶክስ ነኝ፣ ለእውነት የምናወራው ቄስ ቢል አንድ ቄስ እንደዚህ ብሎ ጠየቀኝ ቢል እንደ ኦርቶዶክስ እኔ ምን እንደሚሰማኝ እንደ ፕሮቴስታንት ደግሞ ሆኖ ፓስተር ሲል ገብቷቸዋል ይሰማል ወይ ደግሞ ይናገር። ሙስሊም ደግሞ ሆኖ አንድ ሼኪ እንደዚህ ብሎ ጠየቀኝ ቢል አንዳንዴ ቢል ምን እንደሚሰማው ያ ሙስሊም ወንድሜ ምን እንደሚሰማው ይሄ ኦርቶዶክስ ወንድሜ ምን እንደሚሰማው እኔ ኦርቶዶክስ ነኝ ይሰማኛል። አሁን ለምሳሌ የሆነ ቄስ የሆነ የቤተክርስቲያን አገልጋይ እንደዚህ ጠየቀኝ ቢለኝ በጣም ሾክ ያደርገኛል። እሱም ያለው ፓስተር ነው፣ በጣም ነውር ነው። በነገራችን ላይ የጠየቀው እኮ አንድ ግለሰብ ነው ሊሆን ይችላል። እንደኔ ግን ፓስተር ስትል ማንን ነው የምትነካው? ፕሮቴስታንቱ ወንድሞቻችን ነው የምትነካው። በሌላ ነገር አድርጎ ማለፍ ይችል ነበር። የሆነ ሰው እንደዚህ ሃይማኖት ሳይናገር እንደዚህ ጠየቀኝ እንደዚህ ቢል ገብቷቸዋል። አሁን ብዙዎቹ የኦርቶዶክስ ወንድሞቼ ጋር ስህተት ስላየው ነው ገብቷቸዋል። አይ እንኳን ተናገረ ምናምን ማላችሁ ግን አይደለም ይኸውላችሁ እንደኛ ሆናችሁ አስቡት። እግዚአብሔርን ከልብ ነው የምነግራችሁ። ሙስሊም እንደ ሙስሊም ሆነ አስበው ገብቷችኋል። ስለዚህ እኔ አሁን ፕሮቴስታንቱ መናገራቸው መጠየቃቸው አሁን ተከሰዋል የተባለው ወይ ደግሞ ተናግሮ ይሄ ነው ወንጀለኛው አለቀ ገብቷል። ስለዚህ ፕሮቴስታንቱ ትክክል ነው። በቃ አሁን መጠየቅ መብቱ ነው። ወይ ተናገር፣ ካልሆነ ሃይማኖታችን አጥፍተሃል፣ ስም አጥፍተሃል ብሎ የመጠየቅ መብት አላቸው። እንደኔ መጠየቁ ትክክል ነው። ካልሆነ ደግሞ ነፃ ለመሆን ደግሞ ይናገር ወጥቶ አይ ይሄ ነው
ሰውዬው ይሄ ነው። ከዛ ሰውዬው ይያዛል። በገዳም ውስጥ የግብረ ሰዶም ልምምድ አለ ይላል። ይሄን ሰው አድምጣ ነው እንመለስ እስኪ። ግብረ ሰዶም ምናምን ሲወራ እኔ አይደንቀኝም። የማይደንቀኝ ምክንያቱ ምንድነው? ቀርሞ እንደገባ ነው እኔ የተረዳሁት። አሁን ይሄ ወራ እንጂ በገዳማት ውስጥ በስነ ስርዓት አለ። ይሄ እውነቱን ነው የምነግርህ። በዚህ የተለማመዱ እንዳይ ልምምድ ያለባቸው አሉ። ሴቶቹም እንደዛው በተፍ ሰው ይሄ ለዚህ ነው እግዚአብሔር ምን አለ? ሰው ብቻውን ይሆን ዘንድ መልካም አይደለም። ይሄ እግዚአብሔር ሐሳብ ነው። መልካም አይደለም። እሱ መልካም አይደለም ብለህ አንተ መልካም ልትለው አትችልም። እግዚአብሔር የሚመጣውን ኮንሲኮንስ ያውቀዋልና ነው መልካም አይደለም። ለምን እንደ አይነት ልምምድ ያለባቸው በገዳማት ስላሉ ማለት ነው። እኔ ያው ብዙ ማቃቸዋለሁ እንዳልከው ስም መጥራት አያስፈልግም የሰው ገበና ስለሆነ እግዚአብሔር እንዲደርስላቸው ጸልያለሁ። በጣም ስለነሱ አሁን ጸልያለሁ። እውነቴን ለማውራት ነገር እኔ ብዙ ስለገጠመኝ አንተ አሁን ገጠመኝ ብለሃል። በጣም እኔ ግን በጣም ብዙ ገጥሞኛል እንደዚህ አይነት ነገሮች ማለት ነው። ዝቋላ ገዳም ገጥሞኛል። እንዲህ አይነት ያለባቸው ሰዎች በስነ ስርዓት ማለት ነው። ሰዎቹ እንደገና ቴዎሎጂ ሳገኛቸው በጣም ኃይለኛ ገንዘብ እየሰጡ ድረስ እየወጡ እንደሆነ እንኳን ላቀርቶ ክትል ከተባሉት አሁን በሲኖዶስ ውስጥ ካሉት ቢያንስ አንድ አራት ሰዎች አውቃለሁ እኔ በዚህ ልምምድ ውስጥ ያሉ ማለት ነው። ሰዶማዊነት በስነ ስርዓት ማለት ነው። በስነ ስርዓት ያሉ ሰዎች አውቃለሁ። ይሄ ሰው በገዳም ውስጥ የግብረ ሰዶም ልምምድ እንዳለ እሱ እንኳን የሚያውቃቸው አራት ሰዎች እንዳሉ ስማቸውን መጥቀስ እንደማይፈልግና ሚስጥር አድርጎ መያዝ እንደሚፈልግ ይናገራል። ቀጥሎ ደግሞ ይሄንን ቪዲዮ እንስማ። እንዲሁም እዚህ ቦሌ ላይ አንድ ጊዜ ምን ተፈጠረ? አንድ ቸርች ውስጥ ፓስተሩ ምክትል ፓስተሩ ማለት ነው የ14 ዓመት የ13 ዓመት ቲኔጀሮችን ወንዶች ልጆች ከመጋረጃ አለ እንደዚህ አይነት መጋረጃ ጀርባ መድረኩ ጋር ወደዛ ወስዶ ነው የደፈረም ብለው ሁሉ ኢንተርቪው ሰጥተዋል ልጆቹ። የሃይማኖቱም ስም እንዳይጠለሽ ያልተሰማ ነገርም እንዳናሰማ በሚል በሚዲያ ላይ በወቅቱ አላሳወቅንም። አሁን አፍጥጦ ስለመጣ ነው እኔ ራሴ የተናገርኩት። የተደፈሩ ልጆች አሉ። የተደፈሩ ወላጆቻቸው ቤተክርስቲያን ነው የላኳቸው፣ ለጸሎት ነው የላኳቸው። ቤተክርስቲያን በሄዱ ስነ ምግባር ይማሩልኛል፣ ጥሩ ይሆኑልኛል ብሎ ነው ወላጅ ወደ ቤተክርስቲያን የሚልከው። ፓስተሩ ምክትል ፓስተሩ ይደግፋል። ዋናው ፓስተር ሲነገረው ሰውየው ማሰናበት አልፈለገም፣ መልቀቅ አልፈለገም፣ ሂድ ማለት አልፈለገም፣ ማውገዝ አልፈለገም። ለምንድን ነው? እሱም ተባባሪ ነው ማለት ነው። ይሄ ግለሰብ ደግሞ መሃል አዲስ አበባ ቦሌ ውስጥ ባለ ቸርች ውስጥ ከመድረክ ጀርባ ቲኔጀር ህፃናት ወንዶች በፓስተሮች ጥቃት ደርሶባቸዋል የሚል ክሌም ሚዲያ ላይ ወጥቶ እየተናገረ ነው። ይሄ ግለሰብ በኢትዮጵያ ኦርቶዶክስ ቤተክርስቲያን ገዳማት ውስጥ እሱ እንኳን የሚያውቃቸው በቁጥር 4 የሚያክሉ ሰዎች በእንደዚህ አይነት እርኩሰት ውስጥ እንዳሉ በሚዲያ ወጥቶ እየተናገረ ነው። ከዛም ባለፈ ደግሞ በገዳማት ውስጥ ይሄ ልምምድ አለ የሚል በጣም ትልቅ ክስ እያቀረበ ነው። ሁላችንም መናገር ያለብን የሚያወራው ወሬ እውነት ነው ውሸት ነው ብለን ሳይድ አይደለም መያዝ ያለብን። ለሚያወራው ንግግር ግን ሙሉ ተጠያቂ የሚሆንበትን መንገድ ማመቻቸት ያለብን። ከላይ የለበሰው ቆብ ከታች የለበሰው ልብሰ ተክህኖት የኢትዮጵያ ኦርቶዶክስ ቤተክርስቲያን ህጋዊ አገልጋይ ሆኖ አይደለም የለበሰው። ይሄ ሰው እምነት እንቅስቃሴ ውስጥ ያለ ሰው ነው። ነገር ግን የኢትዮጵያ ኦርቶዶክስ ቤተክርስቲያንን ልብሰ ተክህኖ ለብሶታል። ከዛስ ይህን ልብሰ ተክህኖ ደግሞ ለብሶ ይህችኑ ቤተክርስቲያን እየከሰሳት ነው። የሚከሳት ደግሞ በተራ ጉዳይ ሳይሆን ቤተክርስቲያኒቷ እንደ ሃይማኖት በመጽሐፍ ቅዱስ ላይ የምትቃወሙ እንደ ማህበረሰብ ደግሞ ይህንን ማህበረሰብ የኢትዮጵያ ማህበረሰብን እሴት ከመቅረጽ አንጻር የአንበሳውን ድርሻ የምትይዝን ይህችን ቤተክርስቲያን በእንደዚህ ያለ የወደቀ ሞራላዊ ድርጊት መክሰስና በአደባባይ ላይ ማውራት ያለ ማስረጃ ከሆነ በሕግ ፊት ቀርቦ ለተናገረው ንግግር ምላሽ መስጠት ይገባዋል ብዬ አስባለሁ። እንደዚሁም ደግሞ ራሱን ቄስ ነኝ የሚለው ግርማ የሚባል ግለሰብ በተለያዩ ሚዲያዎች ላይ ቀርቦ የኢትዮጵያ ወንጌላውያን አማኞችን በግብረ ሰዶማዊ ልምምድ በየአደባባዩ ወጥቶ ይከሳቸዋል። እንደውም ፓስተሩ መሃል ቦሌ ላይ ከመድረክ ጀርባ የ14 እና የ15 ዓመት ህፃናትን ደፍሯቸዋል የሚል ትልቅ ክስ ይከሳል። ስለዚህ እንደዚህ አይነት ወንጀል በመሃል ቦሌ ላይ በፓስተር ህፃናት ላይ ሲደርስ ዝም ብሎ የሚመለከት ህሊና የለንም። ፓስተሩ ማን ነው? መቼ ነው እነዚህ ህፃናት የተደፈሩት? እነዚህ ህፃናት ፍትህ አግኝተዋል የሚለውን ነገር መንግስትም የፌዴራል ፖሊስም ወንድ ህፃናት ላይ የሚፈጸም የወንድ ጥቃት ካለ ጉዳዩን ተከታትሎ ለፍርድና ለፍትህ ማቅረብ አለበት ብዬ አምናለሁ።
አለበለዚያ ግን ሚዲያ እንዲደምቅላችሁ ተሰሚነታችሁ እንዲጨምር ሰው ጆሮ እንዲሰጣችሁ የሰው ቤተ እምነት በውሸት በእንደዚህ ያለ እርኩሰት ውስጥ እንደተዘፈቁ አድርጋችሁ በየአደባባዩ በውሸት የምትከሱ ከሆነ ደግሞ ለዚህ ጉዳያችሁ መቀጣት አለባችሁ ነው። ስለዚህ ይሄ የሁላችንም ጉዳይ ነው። ማንም ዩቲዩበር ዩቲዩቡ እንዲደምቅለት የፓስተሮችን ስም የገዳማት አባቶችን ስም እየጠቀሰ ለራሱ ንግድና ትርፍ ሲባል በሐሰት አብያተ ክርስቲያናቱ የሚከሰሱበት ምንም አይነት ህጋዊ መንገድ ሊኖር አይገባም። ሁላችንም በመተባበር ይህንን ለሀገር ጠንቅ የሆነ ጉዳይ በስማችን እየተደረገ እንደሆነ ራሳችንንም በመመልከት ደግሞ በመካከላችን እንዲህ ያሉ ርኩሰቶች ካሉ በማውጣት በውሸት ደግሞ ስማችን እየጠፋ ከሆነ በሐሰት ስማችንን ያጠፉትን አካላቶችን በህግ ፊት እየጠየቀን ነገሮቹን ግልጽ ማድረግ ያለብን ይመስለኛል። ሰላሙ ነው። የጳጳሱ ጋርዶች ጴንጤዎች ናቸው አለ። ላሰማችሁ። የጳጳሱ ጋርዶች ጠባቂዎች መናፍቃን ጴንጤዎች ናቸው። አስበዋል? ለአንድ ኦርቶዶክሳዊ ለአንዲት ኦርቶዶክሳዊት ይሄ ዜና ልብን ይሰብራል። ሌላው ይቅርና አንድ ኦርቶዶክሳዊ ወጣት እንኳን ጳጳስን ለመጠበቅ በቂ የሚታመን አይደለም ማለት ነው። ጳጳስ በጋርድ ለምን ይጠበቃል? እሱን ተው። ጳጳስ ስላልሆነ ነው። ኦርቶዶክሳዊ አባት ስላልሆነ ነው። ሌባ፣ ዱርዬ፣ አመንዝራ ስለሆነ ነው። በቤተ ክርስቲያን መስፈርት ስላልተሾመ ነው። ኦርቶዶክሳዊ ልዕልና ቅድስና ስለሌለው ነው። ለኦርቶዶክሳዊነት የሚበቃ ማንነት ስለሌለው ነው። ጋጠ ወጥ ስለሆነ ነው። ቤተ ክርስቲያናችን ብቸኛው ቤተ ክህነት ጳጳሱን በመናፍቃን የሚያስጠብቅ የሲሞናውያን ስብስብ ነው ስላችሁ አታምኑኝ። ቀጣይ ጠረጴዛ ላይ ቁጭ ብዬ የሆዳችን እናወጋለን ጳጳሱ ማን እንደሆነ። ግን እናንተም ስለምታውቁት በእርግጠኝነት ሁለተኛ ቪዲዮ ፖስት ከማድረጌ በፊት ኮሜንት ላይ ያገኘዋለሁ። መልካም ጀምረናል። የጳጳሱ ጋርዶች ጴንጤዎች ናቸው። ጳጳሱን ታውቁታላችሁ። በነገራችን ላይ ጋርድ ያለው ጳጳስ አላውቅም። በጋርድ የሚታጀብ ጳጳስ አላውቅም። ጳጳሱ ጋርድ አጃቢ ያለው፣ አጃቢውም ኦርቶዶክሳዊ ሳይሆን ጴንጤ ነው ብሎ እየነገረን ነው። አብረህ ጳጳሱንም ብትነግረን ደስ ይለን ነበር። እሳቸው ነው ማለት እንግዲህ ጳጳስ አንተ ልንለው ልታስብለን ነው አይደል? እንግዲህ እኚህም ጳጳስ ብትነግረን ደስ ይለን ነበር ብንሰማ። ቀጣይ ቪዲዮን እንጠብቃለን። ስነ ደባትር የሚል ገጽ ነው የልጅ መረጃዎችን የሚያጋራው። መንፈሳዊ አገልግሎት የሚያገለግል በድቁና በሌላ መንፈሳዊ ስርዓት የነበረ ወጣት ነው። በትግራይና በአማራ ክልል በፌዴራል መንግስቱ መካከል ይቅርታ አማራ ምናምን የሚለው በትግራይና በፌዴራል መንግስቱ መካከል በነበረው ጦርነት ወቅት የመንበረ ሰላማንና የጠቅላይ ቤተ ክህነት ጉዳይ መካከል የተፈጠሩ ውዝግቦችን በፊት ለፊት የሚሟገት ጠንካራ ኦርቶዶክሳዊ ወጣት ነው ስናቀውና ዛሬ ጳጳሱ ጋርድ አለው ብሎ ሲመጣ ደግሞ አስደነገጠኝ። እውነት ኖረው ብለን እናስብ። እነ እዩ ጩፋ እነ እስራኤል ዳንሳ እነ ጆይ ጭሮ የአየር ኃይል፣ የባህር ኃይል፣ የመከላከያ ኃይል የወታደር ዩኒፎርም ለብሰው በልዩ የክልል እጀባ በመትረየስ ታጅበው የአዳራሽ፣ የስቴዲየም፣ የመስቀል አደባባይ አገልግሎት ሲያገለግሉ መንፈሳዊ አገልግሎቱ ወታደራዊ ስራ ሲያጅበው ትክክል አይደለም ብለን ነበር። እሺ ጴንጤዎቹንስ ጴንጤዎቹ ያጅቧቸዋል። እናንተ ስለፈላታዎች እኮ ትልቅ ሚስጥር ሰማሁ። ለካ ለዚህ ነው እንደፈለጉ ከሀገር ሀገር የሚዘዋወሩት። ጉድ እኮ ነው። ዛሬ ጠዋት እንግዲህ ስለ እነዚህ ጎሳዎች አንድ ቪዲዮ ለቅቄ ነበረ። ታዲያ ብዙ ሰው ምን አለኛም እንደነሱ በኖርን በጣም የሚገርሙ ናቸው፣ በዚህ ዘመንም ለካ እንደነዚህ አይነት ሰው አለ እንዴ ምናምን የሚል ብዙ ሰው ተመልክቼ ነበርና ታዲያ አንዳንድ ሰዎችም ከስር ጥያቄ የሆነባቸውንና እኔም ጋር ጥያቄ የሆነብኝን ነገር ኮሜንት ሲያረጉ ነበር። እንዴት ነው ከሀገር ሀገር ሲዘዋወሩ ድንበር ላይ ምንም አይሆኑም እንዴ? የሀገር ድንበር እንኳን ይሄን ሁሉ ከብት ይዞ ለማለፍ ይቀርና አንድ ግለሰብ ለማለፍ ቢሞክር ራሱ
በጥይት ተብሎ አይደል እንደሚሞተው? እነዚህ ሰዎች ምን ያህል አስፈሪ ቢሆኑ ነው እንደዚህ እንደልባቸው ከሀገር ሀገር የሚዘዋወሩት የሚል አይነት ጥያቄ ሲጽፉ አንዳንድ ሰዎች በውስጥ መስመር ብዙ ሚስጥር ነገሩኝ ስለነሱ። ኧረ ኤላ እነዚህ ሰዎች እኮ ጥይት ራሱ አይመታቸውም፣ በጣም ኃይለኛ አስማተኛ መተተኛ ናቸው ምናምን አሉኝና ግርም ብሎኝ እንዴት ምናምን ብዬ ስጠይቅ አንዳንዶች መተተኛ ያሉትን ነገር፣ ሌሎች ደግሞ አይ መተት ምናምን ሳይሆን ፈጣሪ ንጹህ ልብ ስላላቸውና ከማንም ስለማይደርሱ በራሳቸው ዓለም ስለሚኖሩ የልባቸውን አይቶ ለነሱ የተለየ አይነት ስፒሪቹዋል መንፈስ ሰጥቷቸዋል፣ ፓወር አላቸዋል። ያ ያላቸው ፓወር ደግሞ ምን እየተባለ ይወራል? ፈላታን የነካ የለውም በረካ ይባላል። አይደለም ግለሰብ መንግስት እንኳን እነሱን ከነካ በቃ አለቀለት አሉኝ። እንዴት ስል ግለሰብም እነሱን ለመንካት ገና ሲያስብ ራሱ በቃ ህይወት ሁሉ ይመሰቃቀላል። የሀገር መንግስታትም እነሱን ለመጉዳት ካሰቡ ከስልጣናቸው ሁሉ ሊወርዱ ይችላሉ አሉኝና ጥሩነታቸው ግን ይሄንን ያላቸውን ፓወር ወይም ማስማት ለክፋት አይጠቀሙበትም። በጣም ፍቅር ሰዎች ናቸው። ሰው ካልነካቸው አይነኩም። ነገር ግን ከነካቸው ግን ይሄንን አስማታቸውን ካረጉ ምንም ነገር ማድረግ ይችላሉ። ይሄንንም ነገር ታዲያ በእነሱ ዙሪያና አካባቢ ያሉ ሰዎችም ያውቃሉ፣ መንግስታትም ያውቃሉ። ለዚህ ነው ማንም ሳይነካቸው እንደፈለጉ ድንበራትን አቋርጠው የሚሄዱት እንጂ አንተ ስታስበው እንዴት ነው ይሄንን ሁሉ ንብረት ተይዞ ድንበር ታልፎ የሚኬደው ምናምን ብሎ ነገሩኝና በጣም ተገረምኩኝ። ያ ብቻ እንዳይመስል ከብቶቻቸውን ራሱ ማንም ሰው መስረቅ አይችልም፣ አራዊትም አይበላቸውም አሉኝ። ከብቶቻቸው ከእረኞቻቸው አንድ ቃል ብቻ ነው የሚጠብቁት። ያን ነገር ከተባሉ ከከብትነት ወደ አውሬነት ነው የሚቀየሩት። በቃ ጉዳት ሊያደርስ የመጣውንም አውሬም ሆነ ሰውን ሆዱን ነው በቀንዳቸው የሚዘረግፉለት አሉና ከብቶቻቸውን ለነሱ እንደ መጠበቂያዎቻቸውም ጭምር ናቸው አሉኝና እዚህ ጋር እንግዲህ የተለያዩ ሰዎች የነገሩኝን ነው እየነገርኳችሁ ያለሁት። ያ ብቻ እንዳይመስላችሁ የነሱን ሴቶች ራሱ ከነሱ ብሔር ውጭ የሆነ ሰው ቢነካቸው ከባድ ነገር ነው የሚያጋጥመው አሉ። አይደለም በግዳጅ ሊነካቸው ይቅርና ሴቶቹ ራሱ ፈልገው ከወንዶቹ ጋር ግንኙነት ቢያደርጉ የዛ ሰው ጋር ቆሞ ነው የሚቀረው አሉኝ። እኔ አይደለም መመላው እዚህ ጋር ስለነሱ የሚያውቁ ሰዎች ነው የነገሩኝና ከዛ በኋላ የዛች ሴት ባሏ ተፈልጎ ይሄ ከሷ ጋር ግንኙነት ያደረገው ሰው ለሷ ባል ብዙ ካሳ ከፍሎ ነው እንግዲህ ነገርየው ራሱ አንገቱን የሚደፋለት። ያለበለዛ እንደ ባንዲራ ማቆሚያ ብረት ቀጥ እንዳለ ነው የሚቀረው ነው ያሉኝና አጃይብ የሚያስብል ነገር ነው ስለነዚህ ብሔሮች የሰማሁትና። ገነት ንጋቱና አርቲስቱ ላይ ክስ ተመሰረተባቸው። ገነት ንጋቱ ዘንድሮ ነገሮች ከረር ያሉባትም ይመስላል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በወንጌላውያን አማኞች መንፈሳዊ ገጽታ ላይ ጥላሸት ቀብተዋል ያሏቸውን ግለሰቦች በሕግ እንዲጠየቁ ክስ መመስረቱን አስታወቀ። ካውንስሉ ክሱን የመሰረተው ወይዘሮ ገነት ንጋቱና አቶ አንተነህ ተርቁ ባደረጉት ማህበራዊ ሚዲያ በተሰራጨ ቃለ መጠይቅ ላይ በመነሳት እንደሆነም ተገልጿል። ካውንስሉ ባወጣው መግለጫ እንዳመላከተው በሁለቱ ግለሰቦች መካከል በተደረገው ቃለ ምልልስ ላይ ለአማኞቹ ማህበረሰብ ካላቸው ጥላቻ በመነሳት የእምነቱን ተከታዮች መንፈሳዊ ገጽታ የሚያበላሽ ንግግር ተሰራይቷል ብሏል። በተለይም የተጠቀሰው ጉዳይ እውነት ከሆነ የአገልጋዩ ማንነት በስም መጥቀስ ሲገባ ይህ ሳይደረግ በደፈነ የቀረበው ክስ ሁን ተብሎ የእምነቱን ገጽታ ለማበላሸት የታለመ ነውም ተብሏል። በመሆኑም ተገቢ የሆነ እርምጃ እንዲወሰድባቸው ክስ የመሰረተ ሲሆን በተመሳሳይ መልኩ በተለያዩ መድረኮችና ማህበራዊ ሚዲያዎች ሙያዊ ስነ ምግባር ባልተከተለ መንገድ የወንጌል አማኞች ስም ለማጠልሸት የሚንቀሳቀሱ አካላት ከድርጊታቸው እንዲቆጠቡ ካውንስሉ ጥብቅ ማስጠንቀቂያ አስተላልፏል። ሰዋሰውና ቴዲ አፍሮ ልብ በሉ፣ ሰዋሰው አይደለም ሰዋሰው ነው። ምንድን ነው የተፈጠረው በቴዲ አፍሮና በሰዋሰው መካከል? የአልበም ቀጣይ እጣ ፈንታስ ምን ይሆናል? አጭር መረጃ ይዤላችኋለሁ። ከ3 ዓመታት በላይ የዘለቀውና በብዙዎች ዘንድ በጉጉት ሲጠበቅ የነበረው የድምፃዊ ቴዲ አፍሮና የሰዋሰው መልቲሚዲያ የአልበም ሽያጭ ውል በድንገተኛ ሁኔታ ፈርሷል። ቴዲ አፍሮ ኢትዮሪካ የተሰኘውን አዲስ አልበሙን በሰዋሰው በኩል ለህዝብ ለማድረስ ተዘጋጅቶ የነበረ ቢሆንም በሁለቱ ወገኖች መካከል የተፈጠረውን አለመግባባት በተደጋጋሚ ውይይት መፍታት ባለመቻላቸው ውሉን አቋርጠው ድምፃዊ አስቀድሞ የወሰደውን ክፍያ ሙሉ በሙሉ መልሷል። ከዚህ ቀደም ሰዋሰው የተለያዩ አርቲስቶችን ገንዘብ አልከፈለም በሚል ስሞታ ሲቀርብበት ነበር። ከነዚህ መካከል ደግሞ ዝነኛው ግርማ ተፈራ ይገኝበታል። ይህን የተመለከቱ አርቲስቶች ሰዋሰው መልቲሚዲያን ሰዋሰው ሲሉ ይጠሩታል።
ይህ ውል መፍረስ ከቴዲ አፍሮ አልበም የአሳታሚ ለውጥ ባሻገር በሰዋሰው መልቲሚዲያ ተቋማዊ አሰራርና ታማኝነት ላይ ትልቅ ጥያቄ የሚያስነሳ ክስተትም ሆኗል። ተቋሙ ከዚህ ቀደም ከሌሎች በርካታ አርቲስቶች ጋር በተመሳሳይ የክፍያ ውዝግብ ውስጥ መግባቱ ይታወቃል። ብዙ አርቲስቶች የሰራንበትን አልተከፈለንም በሚል ለዛሀበሻና ለሌሎች ሚዲያዎችም ተደጋጋሚ አቤቱታ ሲያቀርቡ የቆየ ሲሆን አንዳንዶች ተቋሙን በምጸት ሰዋ ሰው እያሉ እስከ መተቸትም ደርሰዋል። የሀገሪቱን ትልቁንና ተጽዕኖ ፈጣሪውን አርቲስት ቴዲ አፍሮን በስምነት ማቆየት አለመቻሉ ደግሞ የሰዋሰው መልቲ ሚዲያን የውስጥ አስተዳደር ክፍተትና ከአርቲስቶች ጋር ያለውን ጤናማ ያልሆነ ግንኙነት ይበልጥ ገመናውን የሚያጋልጥ ሆኖ አልፏል። ምንም እንኳን ሰዋሰው አልበሙን በዳግማዊ ትንሣኤ ዋዜማ በራሱ የዩቲዩብ ገጽ ለመልቀቅ እስከ ቅርብ ቀናት ድረስ ዝግጅቱን ሲያደርግ የነበረ ቢሆንም የቴዲ አፍሮ ውሳኔ የዲጂታል ገበያውን የኃይል ሚዛን ወደ አርቲስቱ ያደላ አድርጎታል። ድምፃዊው አስቀድሞ የተከፈለውን ገንዘብ በሙሉ ለድርጅቱ በመመለስ ነፃነቱን ማወጁ አርቲስቱ ከገንዘብ ይልቅ ለሙያም ለመብቱና ለስራው ነፃነት የሚሰጠውን ቅድሚያ የሚያሳይ ደፋር እርምጃ ነው ሲሉ ታዛቢዎች ይናገራሉ። ይህ የውል መፍረስ የቴዲ አፍሮን አድናቂዎች ተስፋ የሚያስቆርጥ አይሆንም። ድምፃዊው ግጥምና ዜማቸው እንደወትሮም ራሱ የሰራባቸውና የተለያዩ ያላቸውን የኢትዮሪካ አልበም ስራዎች አስቀድሞ ቃል በገባው መሰረት በቀጣዩ ሚያዝያ 11 ቀን 2018 ዓመተ ምህረት በራሱ የዩቲዩብ ገጽና በሌሎች አማራጭ የዲጂታል መድረኮች ለህዝብ እንደሚያደርስ ለዛሀበሻ የደረሰው መረጃ አመልክቷል። ቴዲ አፍሮ አዲስ አልበም እንዳዘጋጀ በሚስቱ ፖድካስት በኩል ሰማን። ያው ቴዲ እንደሚታወቀው ምርጫ ሲደርስ አካባቢ እንደዚህ ሙሉ አልበም የማውጣት ልማድ አለው። በምርጫ 97 ከመደረጉ ከ4 ወር ወይ ከ5 ወር በፊት ጃ ያስተስራል የሚባለው በጣም ተወዳጁ ሙዚቃ ለቆ ነበርና ያ ሙዚቃ በምርጫው ላይ በጣም ኢምፓክት ነበረው። የሰውን አእምሮ የመቆጣጠር ነገር ነበረው እና ምርጫው እንደምታውቁት ፍጻሜው በደም መፋሰስ ያበቃ ነበርና ሙዚቃው በእሳት ላይ ቤንዚን ነገር ነበረ። እኔም ነበርኩበት። እንደዛ ሆኖ ሰርቷል። በእኔ ላይ ቤንዚን ሆኖ ማለት ነው። እኔ ከግለሰቡ ጋር ችግር የለብኝም፣ አከብረዋለሁ። ግን ከሙዚቃ ጀርባ የሚሰራው መንፈስ ግን እናቃለን። ሮክ የሚባለው ሙዚቃ የሚሰሙ ወጣቶች ራሳቸውን እንደሚያጠፉ እዚህ አያለው፣ እንዴት እንደሚያደርጋቸው። ስለዚህ ውጊያችን ከመንፈሱ ጋር ነው፣ ከሙዚቃ ጀርባ ከሚሰራው። ስለዚህ ምድራችን ላይ ዳግም ሞት መኖር የለበትም። እናቶች አዘን መልበስ የለባቸው። ልንሰበር ይገባል። በሰው አእምሮ ላይ ስፍራ እንዳይኖረው እንዳይሰራ ልንከለክል ይገባልና እንጸልይ ለማለት ነው። ተባረኩ። እግዚአብሔር ሀገራችን ይባርክ። እሺ ወገኖች እንዴት ናችሁ? እስኪ ምናልባት የምለው የሚገባችሁ ከሆነ ነገሮችን በማስረጃ ላስረዳችሁና ከዚህ በኋላ እናንተም አይናችሁን ከፍታችሁ ተከታትላችሁ እንዴ ለካ ነገር አጠገባችን እየተከናወነ ብላችሁ እንድትሉ ዝም ብዬ የሆነ ሐሳብ ነገር ጫር ላድርግላችሁ። እንግዲህ እንደምታውቁት በዚህ በሶሻል ሚዲያ በጣም በሚገርማችሁ ሁኔታ በተለያዩ ዓለማት በተለያዩ ሀገሮች ለበጎ ነገር የሚጠቀሙበትም ሰው አለ። ያው እንደምታውቁት ለተለያዩ ነገሮች የሚጠቀሙበት ሰው አለ እና የኔ ፖይንት ምንድነው? አሁን ለምሳሌ እቺነታችንን ተመልከቷት። ምን ያህል ሰው እንዳየው ተመልከቱት፣ ቁጥሩን ማለት ነው። ይሄን ቁጥር ስናይ ብዙዎቻችን ተፋፍረን ነው እንጂ ለካ በእንደዛ አይነት ነገር ተራብተን ነው እዚህ የደረስ ነው የሚል አንድ ቪዲዮ ሰርቼ ነበር ከዚህ በፊት። በተለይ ድብቁ የመናፍስቱ ዓለም የራሱን ሰዎች እንዴት እያደረገ ከስር ከስር እንደሚወልድ ገብታችኋል። የራሱን ግሩፖች ማለት ነው። በነገራችን ላይ ዓለም የምትንቀሳቀስበት ቀመር ሜትሪክስ ይባላል። ሜትሪክስ ማለት ምንድነው? በተለምዶ እናንተ የሆነ ሰው መጥቶ እኔን መረጡኝ ብሎ ሲል ከጀርባ የሚያስከትለው ጀማ ይኖራል። ገብታችኋል? ግር አድርጎ ማለት ነው። ይሄንን ሜትሪክስ ሲስተም ለመጠቀም አጅሬ ነገሮች ሁሉ ይሄ ሁሉ ሰው እኮ ከተከታተለው ትክክል ነው ብሎ ሰው እንዲቀበለው በማሰብ በተቻለው አቅም ሰዎች ላይ ያደረ ከተለያዩ ሴቶች ምላችሁ የሚገባችሁ ከሆነ ከተለያዩ ሴቶች የራሱን ሰዎች ቶሎ ቶሎ እንዲወልዱ ያደርጋል። ምላችሁ የሚገባችሁ ከሆነ ምን ማለት ነው? በተለያዩ አካባቢዎች እንደው አዋቂ ነን ምናምን ገብቷችኋል። በየሰፈሩ ያሉ ምናምን አይታችሁ ከሆነ ከዚህ በፊት ይሄን ቪዲዮ ከ2 ዓመት በፊት ሰርቻለሁ። ሚኒመም 8 እና 9 ልጆች ያላቸው አሉ። እነዚህ ሰዎች ኮኢንሲደንት አይደለም። በአንድ ጊዜ ይሄን ያሉ ልጅ ከአንድ ሴት ነው የምነግራችሁ። ይሄን ያሉ ልጅ የሚወልዱት ለምን? ዘሩን ማብዛት ይፈልጋል። አጅሬ ዘሩን ካበዛ በኋላ ያ ቁጥር ሲጨምር ነፍስ እንዲያውቁ አድርጎ አሰልጥኖ ካዘጋጃቸው በኋላ እርስ በርስ እነሱ መጽሐፍ ቅዱስ ላይ ምን ይላል? ምንድነው? ሰይጣንን ካወጣው መንግስቱ አይጸናለትም እንደሚባለው ሁሉ የሥራ ተዋረድ እንዳላቸው
ልክ አሁን እዚህ ምድር ላይ ጠቅላይ ሚኒስትር የቀበሌ ምናምን ብለን የስራ ተዋረድ እንደምናደርገው ሁሉ እሱም የራሱ የሆነ የስራ ተዋረድ እንዳለው ይገባናል ማለት ነው። ሶ እቺን ዓለም ደግሞ እንደፈለገው ለማሽከርከር ከዛ ፋና ወጊ የሆኑ አለቃ የሚባለው ይመረጥና ሌትስ ሴይ እዚች እታችን ላይ ያደረው በጣም ኃይለኛው ጨካኙ ማህበረሰቡ ምን ይለኛል የሚል ነገር ከውስጧ ይሉንቷን እጥብ አድርጎ አውጥቷት ኦልሬዲ ተቆጣጥሯት ነው ያለው። ማለት ምንድነው እንደ ቱታ ለብሷታል እምላችሁ የሚገባችሁ ከሆነ ሶ አሁን ብዙዎቻችሁ በአሁን ሰዓት አንገት ላይ መስቀል ያደረገ ሁሉ ኦርቶዶክስ አይደለም። እሺ ከገባችሁ ሶ የፌደራል ፖሊስ ልብስ ያደረገ ሁሉ የፌደራል ፖሊስ አይደለም። ለምን የመንግስት እውቅና ያለው የፌደራል ፖሊስ ለመሆኑ የሚታወቅበት ራሱን የቻለ መታወቂያ ሊኖረው ይገባል ከገባችሁና ያ መታወቂያ በመንግስት የሚታወቅ መሆን መቻል አለበት እንጂ ቡራቡሬ ስለለበሰ ፌደራል ፖሊስ ነው ማለት አይደለም። ልክ እንደዛ ሁሉ እያንዳንዳችን አንገታችን ላይ መስቀል ስላደረግን ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ነን ማለትም አይደለም። ገብቷችኋል? መስቀል 3 መስቀል ነው ያለው እንደምታውቁት፣ በግራ በቀኝ በመሃል የተሰቀለው ጌታችን መድኃኒታችን ኢየሱስ ክርስቶስ አለ። በግራ በኩል ያለው ምን ይል ሲል እንደነበር፣ በቀኝ በኩልም ያለው ምን ሲል እንደነበር መጽሐፍ ቅዱስ ላይ ተጽፏል አይደል? ግን ሁለቱም የተሰቀሉት መስቀል ላይ ነው። ስለዚህ ሐሳብ የመጀመሪያው ነው ማለት ነው። የኛ መታወቂያችን ምንድነው? ምግባራችን ነው የሚላችሁ ምግባችሁ ከሆነ ሶ አሁን ብዙ ሰው እችን ልጅ አንገቷ ላይ መስቀል አርጋ ሲያዩት ያር ኮንፊውዚንግ ስትሬት አዌይ በንቃተ ህሊና እጦት የተነሳ ሮጠን ሃይማኖቱ ላይ ነው የምንጠለጠለው። አያችሁ አይደለ? እዚህ ጋር እንዴት አድርጎ አጅሬ ሚናውን እንደተጫወተ ልብ በሉ። መጀመሪያ ዘሩን አበዛ። ገብቷችኋል? ከተለያዩ በባዕድ አምልኮም ከምንም የተወላለዱት ኢትዮጵያ ውስጥ ስራይ ብላችሁ ኢንቨስቲጌት ብታደርጉ አንድ ሰው ብቻ መንፈሱ ያደረበት ሰው ሚኒመም 23 እና 24 ልጆች አሉት። እውነቴን ነው የምላችሁ፣ ዳታ ስለማይሰበሰብ ነው። እነዚህ ልጆች ለእንደዚህ አይነት ጀማ ይፈልጋቸዋል። ሶ እንደዚህ አይነት ቦታ ግር አድርጎ ያመጣና ያው እንግዲህ እንደምታዩት የላይኩና የሼሩን ብዛት እምላችሁ የሚገባችሁ ከሆነ ሶ ምን እላችሁ ብዬ ነው ከምትጠብቁት በላይ በቁጥር አምናችሁ እንደዛ የምታደርጉ ከሆነ አጅሬ በሜትሪክስ ሲስተም እንዴት አድርጎ አይምሯችንን እንደሚቆጣጠር እንዴት አድርጎ አይምሯችንን ሄጂቴት ያደረገን እንደሆነ ተሸውዳችኋል ማለት ነው። ስለዚህ ጀማው ሁሉ ትክክለኛ ሰው ነው ማለት አይቻልም። ገብቷችኋል? እያንዳንዱ ከመንፈስ ጋር አብሮ የተወለደ ቴክኒካሊ በሌላ አነጋገር ልቡሳነ ስጋ አጋንንት ነው የሚባለው አይምሯችሁ የሚችል ከሆነ ምን ለማለት እንደፈለኩ። ስለዚህ ጀማው ሁሉ ሰው አይደለም። ሶ ቴክኒካሊ እኔ በአሁን ሰዓት ኢትዮጵያ ውስጥ 130 ሚሊዮን ህዝብ ቢኖር በእርግጠኝነት እነግራችኋለሁ 30 ሚሊዮኑ ልቡሳነ ስጋ አጋንንት ነው። ሰው ናቸው፣ ይበላሉ፣ ይጠጣሉ፣ ይወጣሉ፣ ይገባሉ። የምታውቁት ልቡሳነ ስጋ አጋንንት መሆናቸውን በምግባራቸው ብቻ ነው። ከተረዳዳንና አይምሯችሁን ክፈቱ። ብዙ ነገር አጠገባችሁ እየተከሰተ ነው ለማለት ነው። መልካም ጊዜ። ላንቺ የዩቲዩብ ማሟያ አንድ ያበደ ሰው ጋብዘሽ አፍ የምታስከፍችበት ነገር አይደለም። የወንጌል አማኞች አንድ ሰውዬ ይላል አስደምጣቸዋለሁ። ደወለልኝና ፓስተር ነው አውቀዋለሁ አለ። ቀጥሎ ማስደምጣችሁ ሌላም ደግሞ ድምፅ አለ። ቆይ አውቀዋለሁ፣ በጣም የታወቀ ሰው ነው፣ ደወለልኝ፣ ከሚስቴ ጋር መጣላቴን ሰምቷል፣ ከዛ የተመሳሳይ ወይም የግብረ ሰዶም ነገር ጠየቀኝ ይላል። ኦኬ እንዴት ሚጢጢ አእምሮ እንኳን እንደዚህ አይነት ንግግር ስትናገር ተጠያቂነት ሊያመጣ እንደሚችል እንዴት ነው ያላወቀው? አንደኛ ስፔሲፊካሊ ሰውየው ይሄ ነው ብሎ አልተናገረም። ሁለተኛ የእሷ መገረም ራሱ በጣም ይገርማል እኮ ትላለች። ማስረጃ የሌለው ነገር ይሄ በጣም ሴንሲቲቭ ጉዳይ ነው አትልም። እኔ ምን አይነት ሴት እንደሆነች አላውቅም። እኔ ማለት ባለቤቷ ፕሮፌሰር ሙልጌታ ጀዋሬ የተከበረ የኪነ ጥበብ ሰው ነው። ምን አይነት አቴንሽን ሲከር እንደሆነች ግን ሊገባኝ አልቻለም። እቺ ሴት ማትገባበት የለም። ባለፈው ነፃነት አርቲስት ነፃነት በሞተበት ሰዓት ሽር ብላ ስቱዲዮ ገብታ ዩቲዩብ ላይ ላይቭ ተጭና ይሄን እንኳን ስታስብ አእምሮ አረ ይሄ ነውር ነው እንኳን ብሎ አልወቀሳትም። ከእንደገና ኮሜዲያን ደረጀ ጋር ደውላ ላይቭ ታስደምጧለች። ምን አይነት ሴት ናት? እቺ ነው እንግዲህ እኛውን ዝነኛ የሆነችው ማለት ነው። በቃ የሆነ ሙቪ ላይ ተውላሉ፣ አድራጊ ፈጣሪ ይሆናሉ፣ ማህበረሰቡን የሚያናጋ ነገር ዱሴን ዶንዱ ሳቁም ቤዚክ የሆነው ነገር። ለማንኛውም የመጀመሪያ ቪዲዮ ላስደምጣችሁ። እንዲህ ነው የተባባሉት። በቃ ግራ ገባኝ። ከዚህ ፓስታት ስሙት በደንብ። ይሄ ንክርሶዬ ድጋሚ ደግሞ የሰራው ቪዲዮ አለ አስደም የማናችሁም እምነት ማንም መጥቶ ማላገጫ ሲያደርገው ህግ አለ። በህግ አግባብ መጠየቅ አለባችሁ። ሁላችሁም የሰውን እምነት ማክበር አለባችሁ።
ይሄ ቤዚክ የሆነ ነገር ነው። እስልምናን ታከብራለህ፣ ኦርቶዶክስን ታከብራለህ፣ ፕሮቴስታንትን ታከብራለህ፣ ሌሎች የእምነት ተቋማቶችን ታከብራለህ። ይሄ ዝም ብለህ እንደዚህ ማይክና ጠረጴዛ ስላለህ ብቻ ዝም ብለህ የምትተረተረው ምናምን ነገር አይደለም። ከዚህ ከእምነቱ በስተጀርባ ብዙ የእግዚአብሔር ሰዎች አሉ። ኃላፊነት በጎደለው መንገድ የምትመላለሱበት ነገር አይደለም። ትክክለኛና ወቅቱን የጠበቀ ክስ ነው። ስሙት የሚናገረው ፓስተር ታዋቂ ፓስተር ነው። የሚገርምሽ ፓስተር መሀል ላይ ፖዝ ማደርገው እሷ ኤግዛጀሬት የምታደርግበት ነገር ፐርፐዝሊ ንግግሩ ደምቆ እንዲሰማ ነው። ታዋቂ ፓስተር ነው ያለው። ፓስተር ትላለች እሷ። ፓስተር ነው። የሚገርምሽ ፓስተር ስለ ፍቅር ህይወቴ ጠየቀ። አይ እንደዚህ ነበረኝ እና ተለያይተ አመለጣታ ምናምን ነገር አይ አሁን ሳላስከም አይ በነገራችን ላይ በደንብ ስሙ። ይሄን መስማታችሁ የሚጠቅማችሁ ይሄው ሰውዬ ቀጥሎ የሰራውን ቪዲዮ ታደምጣላችሁ። ዲስትራክት እንዳትሆኑ። አሁን እንኳን ስለ ፍቅር ሁኔታ ማሰብበት ሁኔታ አለ። ሌላ አይነት ነገር ስሞክረህ ታውቃለህ ማለት አልኩት። ቆይ መልሼ እደውላለሁ ዘጋ። ሌላ አይነት ሲል በቃ ግራ ገባኝ። ከዚህ የተለየ ምን አለከ? በቃ እንደዚህ ያው የሆነ ሰዓት ነገር አለ። እሺ እኔ ወንድ ወዳጅ ነኝ አለ። በስማ እና አንተንም ወድጄ ነው በጣም አፍቅሬህ ነው እና ምናምን አለኝ። በኢየሱስ ስም ነው ያልኩት፣ እየሰማኝ ማለት ነው። ምን ሆነ ነው አንተ እንትን አይደለም ምናምን ነገር አልኩት። ፓስተር አይደለም? አዎ። እና ወድጄ አይደለም እንዴ ቪዲዮዎቹን ባሳየሽ በግል ላሳይሽ ይችላል። ቪዲዮዎቹን ባሳየሽ አታምኝ። እባክህ በቃ ሚስጥሬን ጠብቅልኝ፣ ሚስጥሬን ጠብቅልኝ በጌታ ምናምን አለኝ። ኧረ በጌታ አትበል። ፓስተር ነው፣ ታዋቂ ፓስተር ነው አለ። ደውሎ ነው ያናገረኝ አለ። አፍቀርሃለሁ አለኝ አለ። ኦኬ ፓስተር ነው፣ ታዋቂ ፓስተር ነው። ፓስተር ብላ ጮኻለች። አፍቀርሃለሁ አለኝ። አሁን መልእክቱ ሊያስተላልፉት የፈለጉት ፓስተር የትኛው እምነት ውስጥ ያለ እንደሆነ ይታወቃል። ለአድማጭ ተመልካች የእምነቱ ተከታዮችን በሙሉ ባሉታዊ መንገድ የሚያሳይ ነው። ይሄ እግዚአብሔር የማይወደው መጥፎ ነገር በቃ ሁሉም ጋር የምታዩት ነገር አለ፣ ሁሉም ጋር አለ። ስፔሲፊካሊ ግን እንዲህ ሲባል አሁን የእምነቱ ተከታዮች ጥያቄ ይጠይቃሉ። አንደኛ ፓስተሩ ማን ነው? ፓስተሩ እንትና ነው ስትል ከዛ ጋር ትጋፈጣለህ ማለት ነው። ፓስተር እንትና ብለህ ባልጠቀስክበት ሁኔታ በደፈናው በግርደፉ ፓስተር ስትል የእምነቱ ተከታዮች በሙሉ በቀላል አያዩም። እስከ መጨረሻው ድረስ ፍርድ ቤት ለፍርድ ቤት ያንከራትተዋል። ትጠየቃለህ። ማይክና ጠረጴዛ ስላገኘህ ብቻ የሰው እምነትን እንደፈለግ ትንታኔ አይሰጥም። የኦርቶዶክስን መከበር አለባት፣ ፕሮቴስታንትም እስልምና እምነት ህግ እንዳለ መታወቅ አለበት። ስለዚህ የኢትዮጵያ ወንጌል አማኞች ቤተክርስቲያን ክስ ከፍተዋል። ነገ ለሁላችሁም ነው፣ ለሁላችሁም ማይክ ተሰጠኝ ብለህ አሁን ኃላፊነት የጎደለውን ነገር መናገር የለባቸውም። የሚያደምጡ ሰዎች አሉ፣ የሚጎዱ አሉ። ድጋሚ ይሄው ልጅ መጣና ክስ ሲከፈትበት ምክንያቱም የመሰለው እንደፈለገ ይናገራል፣ የሚጠይቀው አካል የለም። በቃ እንደፈለገ ይሳደባል፣ ያላግጣል፣ ምናምን ዲፋማቶሪ ወርዶች ይጠቀማል ዘንድ በቃ አሁን እንደዛ አይደለም። ክስ አመተውለታል። ይሄን ማስረዳት አለበት። ይሄን ሰምቶ እራሱ ልጅ መጣና ይሄን ቪዲዮ ሰራ። ስሙት።
ደውሎ አናግሮኛል ያለ ታዋቂ ፓስተር ነው ያለ አረ ብዙ ቪዲዮዎቹን ብታዩ በቃ ብታይ ትገረሚያለሽ ያለ ሶዬ ቀጥላለው ሰው ለፋሲካ ሰላም በመላ ዓለም የምትገኙ ውድ ኢትዮጵያውያን እንዴት ናችሁ? በመጀመሪያ ለፋሲካ በዓል እንኳን አደረሳችሁ ላለው። በመቀጠል በዚህ ሰሞን ከገነት ንጋቱ ጋር የሰራነው አንድ ቪዲዮ ነበረ። በዛ ቪዲዮ ላይ ያው እኔ የተጠቀምኩት ወጣቱን ለማስተማር ወጣቱ እንዲያውቀው በማለት ነው እንጂ እኔ የፕሮቴስታንት እምነት መንቀፌ ወይም ፕሮቴስታንት እምነት እነሱን መስደቤ መናገር አይደለም። ወጣቱን ለማስተማር ነው እንጂ የፕሮቴስታንት እምነት ተከታዮችን መንቀፌ አይደለም። the moment you use ፓስተር ምን እንደሆነ ያውቃሉ፣ ሰው ያውቃል። ወጣቱን ምንድነው የምታስተምረው? ወጣቱን የምታስተምር ከሆነ በግብረ ሰዶማዊነት ጉዳይ ላይ አንዳንድ እንደዚህ ሰዎች አሉ፣ ሃይማኖት ውስጥ ያሉ አሉ፣ ጅቱ የቴንኪው እንዲህ ያሉ ሰዎች አሉ ምናምን ብላ ትናገር እንዴ? ስፔሲፊካሊ ፓስተር ብሎ ነው የተናገረው። ይሄ ሪከርድ የተደረገ ኤዲት የተደረገ እሷም ያቀለጠችበት ጉዳይ ነው። ፓስተር ብላ የተናገረችበት ነው። አረ በደንብ ስሙት። ቆይ ለምባል ያው በባህሪ በአብዛኛው ሰው ያቀኛል። የሰውን ሃይማኖት ተወዳለሁ፣ የሰውን ሃይማኖት አከብራለሁ። ብዙ የማስተምራቸው በርካታ ወጣቶች አሉ ከተለያየ ቤተ እምነት እና እንደዚህ አይነት ነገር አይደለምና በሰዓቱ ስለ ህመሜ ለማውራት ነበር ከሷ ጋር የተገናኘ ነው እና በህመም ሰዓት ምናምን ስለ በቃ የሚደውሉልኝ ሰዎች ነበሩና ይሄን ፓስተር የተባለው ደግሞ ፕሮፌት የሚል ነው የፌስቡክ አካውንት እና በዛ እንትን ይል ነበር። ወደ ሌላ ነገር ሲገባ ቶሎ ብሎ ራሱ የዛሬው ቪዲዮ ይህን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ሳምንት። ላይክ ያላረጋችሁ፣ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ቻው።